ሰርቷል ለማህበረሰቡ ለሙስሊሙ በተለይ ደግሞ ለኡማው ምን ጥቅም ነበረው? መውሊድ ምን ፋይዳ ነበረው? ቅድም ዶክተር ታሪኩ በደንብ አድርጎ አንስቶታል ሐቂቃ። ነገር ግን ከዚህም በላይ ጥቅሙ መውሊድ ምን ያክል ምን ጥቅም ነበረው የሚለው ስናይ ማህበራዊ ጥቅም ነበረው። ሰዎች የተጣሉ የአካባቢ ማህበረሰቦች ጎኒ የሚታታውበት አውፍ የሚባባሉበት አጋጣሚ ነበር። ከዛ በተጨማሪ መረቅ ለመቅመስ ያማረው ሰው የዛን ቀን የተራበች እኛ መውሊድ ሲሆን እንደ ደረሶች እንዴት እንደምንደሰት ወነሕኑ ነዕለሙ ወላሁ ቀብለ ዛሊከ ያዕለም እንዴት እንደምንደሰት እናውቃለን። ሐቂቃ እዛን የመውሊድ ቀን ረሃባችንን የምንወጣው የዛን ቀን ነበር። ማህበራዊ ፋይዳ አለው። ቅድም እንደተባለው ኢኮኖሚያዊ ፋይዳም ነበር። ብዙ ሐሪማዎች ላይ የመውሊድ ቀን ለሸኾቹ ቀለብ የሚሆን ነገር ዓመታዊ ወጪ የሚሆናቸው በዛው ገበሬው እየተነሳ ለሸኾቹ አንድ ቁና፣ ሁለት ቁና፣ አንድ ድርብ፣ ሁለት ድርብ ለይቻለሁ ይል ነበር። በዛ ሸኾቹ ያን ይሰበስባሉ። የተራበ ደረሳ እዛው የሚያድር ቀላቢ የለቀቀው ቀሪ አጣ ደረሳ ካለ ይኸው አንድ ሊማት አንድ ሙሰብ እንጀራ ይመጣል ወይም የሆነ ንፎ ይቀቀላል እንዲህ በላይ ያለ ይሆን። ከዚህ በተጨማሪ መሻይኾቻችን በመውሊድ አጋጣሚ ይገናኙና ዓመታዊ ኮንፈረንስ እንበለው ወይም በዲናቸው ጉዳይ የሚወያዩበት አጋጣሚ ነበር። እኔ ትዝ የሚለኝ አንዴ የሆነ መሻይኾች የሆነ ቦታ ላይ ተገናኙና የሆነ መስአላ ያስቸገረ መስአላ ነበር። ያንን መስአላ እንደው እናንተ እንዴት ነው ይሄን የምታዩት? እንዴት ነው የምታዩት? አይ እሱማ ገሌ ኪታብ ላይ እንዲህ ብሎት የለም ገሌ ላይ እንዲህ ብሎት የለም። ዒልሙንም የሚለዋወጡበት እውቀቱን የሚያሰፉበት አንዱ ሼክ ዘንዳ ያለውን አንዱ ሼክ ዘንድ ወደ ሌላኛው ሼክ የሚያስተላልፍበት የእውቀት የዕልም ኮንፈረንስ ነበር ማለት ይቻላል። መጨረሻ በዚሁ አጋጣሚ ወደ እስልምና የሚገቡ ሰዎች ደባት የሚባል ቦረና አካባቢ ያለ ቦታ ነው። ብዙዎች ታውቁት ይሆናል ብዬ አስባለሁ። አካባቢው ከተወሰነ ርቀት በኋላ በጣም ብዙ እንትኖች በይረል ሙስሊሚን ያሉበት አካባቢ ነው። በመውሊዱ ሰሞን በጣም ብዙ ሰው በመውሊዱ ሰሞን ብዙ ሰው ወደ እስልምና ይገባሉ። ስለዚህ ዳዕዋ ማድረጊያ ነው። የነቢዩን መሐባ ሰዎች ልብ ውስጥ ከመትከል በተጨማሪ የእስልምናውንም ያው እዛው የእስልምናው ዋናው አንደኛው ሩክነ ሸሃዳ አንደኛው እሳቸው ናቸውና ስለዚህ የእስልምናውንም መሐባ ሰዎች ልቦና ውስጥ ተክሎ ሰው ዓመቱን ሙሉ ስለ እስልምናው እንዳወራ የነሸገሌ መውሊድ ደረሰ ወይ መጣ አልመጣ እያለ የሚያወራበት አጋጣሚ ነው። ስለዚህ ይሄ ማለት ሰዎች በዲናቸው እንዲኮሩ ዲናቸው እንደወዱ የሚያደርግ አጋጣሚው ጭምር ነውና እንግዲህ በዚህ ሂደት ውስጥ በይዘቱ በምን አይነት መንገድ ይደረግ የሚል መሻይኾቻችንም የሚያስቀምጡት አዳብና ስርዓት አለ። ወንድና ሴትን መቀላቀል ይህን የመሳሰሉ ሌሎችንም ጉዳዮችን አዳብና ስርዓቶች አሉ። እነዛን ተከትለን ስንከውኑ ስንፈጽመው ግቡን ይመታል። እንዲሁም ደግሞ ሰዎች እስልምናቸውን በደንብ እንዲያውቁ እስልምናቸው ላይ እንዲጸኑ በአሁኑ ሰዓት ላይ በጣም ጎታቹ ብዙ ነው። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም መውደድ ለእስልምና መጽናት ትልቁ ሚና የሚጫወት ነውና ይሄ ደግሞ ትልቅ አጋጣሚ ይኖራለሁኝ። ወሽክረን። ሰላም አለይኩም።